እሱንም ዲባንክ ነው ያደረገበት። ማ በሚገባው ዲባንክ ያደረገው ወይም ደግሞ ባዶ የከተተው ማን ነው? እፎይ ነው በደንብ አድርጎ ያሳየው። በእስልምና ሁለት አይነት እምነት እንዳለ አሳይቷል እፎይ። አንደኛው አካል አለው ይላል፣ አንደኛው አካል የለውም ይላል። ሁለት ሃይማኖት እንዳለ በእስልምና ኢትዮጵያ ውስጥ ያለው ሁለት እስልምና ሃይማኖት እንደሆነ እፎይ ተናግሯል። እውነቱን ነው እንደምትፈልጉት? እንደ እውነቱን ጥግ ድረስ ነግራለሁ። የምን ውሸት ነው? የማጭበርበር ነው? የምን መቅጠፍ ነው? እዛ ሄደ ፖለቲካ ትሰራለህ እንዴ? እኔ ያሳለፍኩት አልገባኝም እንጂ ሳይገባኝ ቀርቼ ነው እንዴ? አይደለም አልገባኝም፣ በቃ ይብራ አይነት ነገር ነው ያልኩት እኔ። ለምን ነገሮች ወዳለው ነገር እንዳይሄዱ። ሙስሊሞች ምን አሉ? እስቲ ላሳያችሁ። ሙስሊሞች ራሳቸው ምን አሉ? አውክለንም ይሄ ሰውዬ በ5 ደቂቃ ነው። ከዛ እፎይ አንተ የመጀመሪያውን 5 ደቂቃ መርጣል፣ ሁለተኛውን ደግሞ እኔ 20 ደቂቃ መርጣለሁ። እንደ 20 ደቂቃ ምን ያደርግልኛል? 20 ደቂቃ ምን ያደርግልኛል? ስለ እስልምና ለመናገር 20 ደቂቃ ይበቃል እንዴ? እንዴ 2-3 ዓመትም ላይ በቃ ይችላል እኮ እስልምና ለመናገር። ስለ ክርስትናም ለመናገር ዘመናት ነው የሚፈጁት። አንተ በ5 ደቂቃ ጨርሰህ ልትወጣ ነው የፈለግከው። አንተ ልንገርህ፣ እሱ እውነቱን አይደል የምትፈልጉት? እሱ የፈለግከው እፎይ ተሳዳቢ ነው ተብሎ ፕሮቮክ አድርገው። ስንት ጊዜ ነው የምትረብሸው የነበረው? ስንት ጊዜ ነው የረበሽከው? ስንት ጊዜ ነው እንዳይናገር በሱ ደቂቃ ላይ ብዙ ነገር የምትለው? ስንት ጊዜ ነበረ? እውነት እንነጋገር። እሱ አይረብሽም። አንተ በምትናገረው ጊዜ ዝም ብሎ እፎይ ያዳምጣል። አንተ በምትለው ጊዜ ግን አየህ፣ ኦርቶዶክስ ጥበበኛ ናቸው። ምን ቀድመው የማይረባ ንግግር አይናገሩም፣ ክፋት አይናገሩም። ከናንተ ከመጣ ግን ተስተናገዳል። ከናንተ ይመጣ ከናንተ ይችን ፖለቲካ ሰራለሁ ብላችሁ ስትመጡ ግን ፖለቲካችሁን ዲባንክ አደርገዋለሁ። አላህ አካል ያለው አለ፣ አካል የሌለው አለ። የናንተ ነው አይደለም? አሁን ከእፎይ ጋር ስትመጡና ስትነጋገሩ ወይ አካል ያለውን ነው የምታወራው ወይ የሌለውን ነው የምታወራው። ለዝጋው ላሳያችሁ። ኮፒ ሊንክ ታብታብ አድርጉ። ይህ መቀባጠር ነው። የምን ሌባነት ነው? ዝም አልኩ ማለት አያውቅም ብሎ ነው። እኔ ባላየ ነው ያለፍኩ። በደንብ ነው የገባኝ። አልገባኝም፣ በቃ አልገባንም፣ ተውት ምናምን ነው ያልኩት እኔ። ምንም ነገር እንዳይመጣ ወደ ሌላ ነገር ከሮ እንዳይሄድ፣ ወደ ተንኮል እንዳይሄድ፣ ወደ ክፋት እንዳይሄድ ነው እኔ የፈለግኩት። እናንተ ግን የእኛ እምነት አረዛ ሄድና የምትሸውደውን ሸውድ። አባ እንዴ ወዴት ነው የምትሄደው? ለራስህ ላሳየ። እፎይ አይወክለንም ብለው የሰሩት እናንተ። ሌላው ስታጭበረብር አልነበር? የገዛ ሙስሊምን እያስገባ አልነበር እንዴ? ሻሃዳ አስይዛለሁ ብለህ ስትል የነበረው ከነ ማስረጃው ላሳየ። የማጭበርበር መቅጠፍ ነው። አይ ዮኒ ማኛ ጋር መቅጠፍ አይሰራም። ሂድና የሆነ ነገርን ቅጠፍ። ሌባ እንደዚህ አይነት ማጭበርበርን ያሉት እኔ ከዋሸ ይሄልኝ እስኪ መጀመር አልተገለጸም ይላል። ስማው ጣት አለው ጥፍር አለው ወይ ብሎ ይጠይቀዋል። ስለ ቁርአን አላህ ጣት አለው ጥፍር አለው ወይ? እነሱ የሚሉት ባት አለው። ከዛ ውጭ የለውም። ባቱ ምን ሊሰራ እንደመጣ ባናቅም የእስልምና ትምህርት ነው፣ እሱ አይመለከተኝም። አለው የለውም ተብሎ ተጠየቀ። መልስ ትሰማለህ? እጅ ያለው አላህ፣ እግር ያለው አላህ፣ ጣት ያለው አላህ፣ ወገብ ያለው አላህ አምላክ ነው ብዬ አልቀበልም አለች። እዚህ ጋር ደግሞ አለ የነሱ ትምህርት ላይ አለ እጅ ያለው ጣት ያለው ወገብ ያለው አላህ አለ። ስለዚህ ለሁለት ተከፍለዋል። ለሁለት የሆነውም በደንብ አድርጎ ወንድማችን እፎይ በትንትኑን ያወጣው
በዝረራ ነው ያሸነፈው። አንድ ነገር እንኳን ሊመልስ አልቻለም። there was no one question ማይመለሰው ሁሱ የመለሰው ነገር የለም። ይሄን ታውቃላችሁ። እያወቃችሁ ግን ልታጭበረብረው መጣችሁ። ይሄው ትነግራችኋለች። አላመልከውም ይሄን አምላክ ወገብ ያለውን ሽንጥ ያለውን ዳል ያለውን አላመልከውም ብለሃለች። እውነቱ ይሄ ነው። እውነቱን አይደል የምትፈልጉት? ኧረ አመጣዋለሁ። ኮፒ ሊንክ ይሄ ነው ጨዋታ። እዛም ትክክል ይላሉ። እዚህም ሀባሽ የሚባል አለ፣ ወሃቢ የሚባል አለ። ወሃቢ የሚባለው በምን ያምናል? በአካል ያምናል። ሀባሽ የሚባሉት ደግሞ አላህ አካል የለውም ብለው ነው የሚያምኑት። ስለዚህ ይህን ነገር በደንብ አድርጎ እፎይ ተናግሯል። በደቂቃዎች ውስጥ መሀል ማን ነው ኢንተራፕት ሲያደርግ የነበረው? እፎይ ነው ኢንተራፕት ሲያደርግ የነበረው ወይስ እሱ ነበር ኢንተራፕት የሚያደርገው? በመሀል ላይ እኮ 20 ደቂቃው በቃ 20 ደቂቃውን ራሱ መጠቀም አልቻለም። በማስረጃ ተዘጋጅቶ የመጣ ሰው አልነበረም። እሱ ሀቁን ተናገሩ እንጂ ደቂቃው አይበቃህም። ተዘጋጅቶ የመጣ ሰው 20 ደቂቃው ራሱ በቂ አልነበረ። በዛ ውስጥ ጨነቀው። የሚያወራው ነገር እንኳን የለው። ምንም ሊያወራ አልቻለም። ስለ ቁርአን ያወራው ነገር የለም። በባዶ ግን እሱ ጀግና እያሉ በባዶ ይቀባጥሩ ጀመር። እንዴት ነው የሚበቃ? የመጀመሪያው 5 ደቂቃ ጭራሽ በቂ አይደለም። 5 ደቂቃ ነው የሚያስፈልገን ነው ያለው። እሺ ተባለ። በ5 ደቂቃ ውስጥ ይሄኛው በመረጃ ቁጭ እያደረገ እያንዳንዱን በማስረጃ እፎይ አቀረበ። ይሄ ሰውዬ የሆነ ሰውዬን ቪዲዮ ይዞ መጣ። ይሄ እንደዚህ ብሎ ተናገረ አለ። የተቆረጠ ቪዲዮ ነው። የተቆረጠውን ቪዲዮ ደግሞ እፎይ አምጥቶ አይ እንደዚህ አላለም ያለው ይሄ ነው ብሎ በደንብ ብሎ ኤክስፕሌን ካደረገ በኋላ እንደገና ወደ ጉዳይ ሄደ። ሙሉ ነገሩን እየጠየቀ ባዶ ከተተው። ምንድነው እስቲ ትክክል እንትና እሱ የተናገረው? አንድ አስተማሪ ነገር የተናገረው እሱ አንድ አምጣልኝ። ምንም ነገር የለም። እውነታውን ሙስሊሙ በደንብ ገብቶታል። እውነታው ፖለቲካ ግን ለመስራት ስትመጡ ውሸት አይጠቅም። ለእስልምናም አይጠቅምም፣ ለኦርቶዶክስም አይጠቅምም። ስለዚህ ኦርቶዶክስ ትላንትና ጠፍጠፍ አርጋ ሁሱን ልከዋለች። እግዚአብሔር ምስክር። ሌላውን ላሳያችሁ። እኔ ከእውነታ ውጭ መናገር በጣም ነው የሚያስጠላኝ። ይሁን ራሱ ስለሆነ አሻዱ እያለ ያደርገዋል። ይኸው ልጁ ይሄ ነው። ይኸው እንዳለ አሻዱ እያሉ ሲያሰልሙ የነበሩት ማናቸው? የራሳቸውን። እንደዚህ አይነት ፖለቲካ ትሰራለህ? ያላስተማርከውን ቁርአንን ጠቅሰህ ያልሰበከውን ምን ያላልከውን። ስለዚህ ምንድነው የተደረገው? ይኸው እያንዳንዱን አንተ ላሳይ ጥግ ድረስ እኔ አጋልጣለሁ። ይኸው እያንዳንዱ ይኸው የምትሰግድ ልጅ መጣ ሰለምኩኝ። ይኸው እያንዳንዱ ነው ያቸው። ኮፒ ሊንክ የኔዎቹ አደራ